በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ በማይወሰን ፍቅሩ በቸርነት ጠብቆ እስከዚህ ሰዓት ላደረሰን ለቸር አባታችን ለእግዚአብሔር ክብር ምስጋና ይድረሰው። ዛሬ እንደ እግዚአብሔር ፈቃድ አንድ አስተማሪ ታሪክ ይዤ መጥቻለሁ። ቀጥታ ወደዛ። በአንድ ቤተሰብ ውስጥ አባት ከሞተ በኋላ የሚመገቡት እስኪያሳስባቸው ድረስ ይቸገራሉ። አንድ ጌጣጌጥ የመሸጫ ሱቅ ያለው ዘመድ አላቸውና እናትየው ለልጇ ያላትን ለረጅም ጊዜ የተቀመጠ የአንገትና የጣት ዳይመንድ ጌጥ ሰጥታው እዛ ሱቅ ሄዶ እንዲሸጠው ትሰጠዋለች። ልጁ የተባለው የዘመድ ጌጣጌጥ ሱቅ ሄዶ እናቱ እንደላከችው አስረድቶ እንዲገዛው ይጠይቃል። ሰውየውም ከመረመረው በኋላ አሁን ገበያ ወድቋል፣ ትንሽ ጊዜ ጠብቀና በጥሩ ዋጋ እንሸጠዋለን ብሎ ይመልስለትና የተወሰነ ገንዘብ ከሰጠው በኋላ ለልጁም እስከዛው በየጊዜው እየመጣ እዛው ሱቅ ስራ እንዲሰራ ያደርጋል። ልጁ በየጊዜው እየሄደ የጌጣጌጥ አሰራር ጥበብ ተካነ፣ የገበያም ዕውቀት አካበተ፣ በስራውም ታዋቂም ለመሆን ቻለ። ይህኔ ባለሱቁ የሆነ ጊዜ ልሸጠው አምጥተው የነበረውን ጌጥ አሁን አምጣው፣ አሁን ገበያው ጣራ ነክቷልና ተተርፋላችሁ ብሎ ይልከዋል። ልጁ እንደተባለው ቤት ሄዶ ጌጣጌጡን በአይኑ በማየት ብቻ አርቲፊሻል ሆኖ ያገኘዋል። ወደ ሱቅ ይመለስና ከዛ ባለቤቱ ይጠይቃል፣ ዳይመንዱስ? ልጁም አርቲፊሻል ነው፣ ግን እያወቅ ለምን አልነገርከኝም? አሁንስ ለምን ላከኝ ሲል ጠየቀው። ዘመዱም ያን ጊዜ ለረጅም ዘመን ዳይመንድ ነው ብላችሁ ያመናችሁትን ነበር ይዘህ መጣኸው እና ያለምንም ዕውቀት ባዶህንና በሙሉ እምነት ብቻ በሰዓቱ ባለህበት ሁኔታ ልክ ያልሆነ ነገር ለማስረዳት ይከብድ ነበር። ምናልባትም ላታምኑት ትችል ነበር። ባለመግባባት የሚፈጠር የቃላት ልውውጥ አሁን ላይ መጥፎ ስሜት ሊያደርስብን በቻለ ነበር ብሎ በትህትና መለሰለት። እንዲህ የላቀ ስብዕና ነገሮችን በብዙ አቅጣጫ የምናይበት ሕሊና ይስጠን። አሜን።